Happy birthday to me. Happy birthday to me. Bismillah. No, astaghfirullah. Congratulations to me. Congratulations to me. Congratulations to HTU. Congratulations to HTU. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ በጣም ደስ በሚልና በአዲስ መረጃ በጣም ደስ በሚል በሰርፕራይዝ መጥቼላችኋለሁ ማለት ነው። ውድና የተከበራችሁ እህቶቼ ወንድሞቼ፣ እንግዲህ አንድ አመት ሙሉ ስንጠብቀው የነበረው የኤችቲዩ ቻናል ማለት ነው። እንዴት ነው ሀውለት አንቺ አንድ አመት ሙሉ ለምንድን ነው ይሄን ያክል ጊዜ ሁልጊዜ ስናይሽ ላይቭ ላይቭ ነው 24 ሰዓት ላይቭ ነው 24 ሰዓት ላይቭ ነው፣ እንዴት ነው ሞኔታይዝ ያልሆንሽው እስካሁን ስትሉኝ ለነበራችሁ እህቶቼ ወንድሞቼ ጓደኞቼ በሙሉ እንኳን ደስ ያላችሁ ኮንግራቹሌሽን ብያለሁ። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። የኔ ደስታ የሚያስደስታችሁ በሙሉ የኔ ማደግ የኔ ከፍተኛ ደረጃ መድረስ ከጎኔ ሆናችሁ ስታግዙኝ ለነበራችሁ በሙሉ ማለት ነው በጣም ብዙ ሰዎች አግዛችሁኛል እህቶቼ ወንድሞቼ። አንድን ቻናል እንግዲህ ከመጀመሪያው ጀምሮ እዚህ ደረጃ እስከማድረስ ለማድረስ በአንድ ሰው ብቻ እንደማይሆን ሁላችንም ዩቲዩበሮች ሁላችንም እናውቀዋለን። እያንዳንዳችን አንድን ቻናል የሆነ ደረጃ ለማድረስ ምን ያክል ቻሌንጅ እና ምን ያክል ውጣ ውረዶችን አልፈን ብዙ ነገር አይተን ብዙ ነገር ተሰቃይተን ብዙ ነገር አሳልፈን ነው እዚህ ደረጃ የምናደርሰውና ውዶቼ፣ ፍቅሮቼ፣ ማሮቼ፣ እህቶቼ፣ ወንድሞቼ ማለት ነው ጓደኞቼ በሙሉ እንኳን ደስ ያላችሁ እያለሁኝ እንኳን ደስ ያለኝ ለኔም ደግሞ እንኳን ደስ ያለኝ ብያለሁ። እኔ እውነት ለመናገር ማለት ነው በጣም እኔ በጣም ደስ ብሎኛል። የመጨረሻ ነው ደስ ያለኝ። ምክንያቱም ለምንድን ነው በአንድ ወር በሁለት ወር በሶስት ወር የተዘጋጀ ነገር አይደለም። ይሄ ነገር እዚህ ደረጃ የደረሰው አንድ አመት ሙሉ ለፍቼበታለሁ። በተለይ እኔ ላይ ሲሆን ማለት ነው እኔ ላይ ሲሆን በጣም ብዙ ጓደኞች እኔ ጋር የነበሩ ጓደኞች በሙሉ ሞኒ የሚሆኑት ሞኒ ሆነው የተበላሸባቸውም ተበላሽቶባቸው ያቋረጡም አቋርጠው በሙሉ ወደ ኋላ ቀርተው ወደፊት ሄዱትም አልፈውኝ ወደፊት ሄደው ማለት ነው። እኔ አንድ አመት ሙሉ ላይቭ ላይ ቁጭ ብዬ ይሄው በስተመጨረሻ ሞኔታይዝ ሆኗል አካውንቴ ማለት ነው። እና ይሄ ያላስደሰተኝ ሌላ ምን ሊያስደስተኝ ይችላል? ንገሩኝ እስኪ ምን ሊያስደስተኝ ይችላል? ምን እውነት ለመናገር ማለት ነው እኔ ማለት ነው ሳገባ ልንገራችሁ፣ እኔ ሳገባ ራሱ የዚህን ያክል እንትን አላልኩም። በቃ የዚህን ያክል አልተደሰትኩም፣ የዚህን ያክል አልሳሳሁም ማለት ነው። በቃ ስዳር ራሱ የዚህን ያክል በቃ ዛሬ ነው ሰርጌ መሰለኝ ነው የምላችሁ። እኔ ዛሬ ነው የተዳርኩ የመሰለኝ። እንዴ ያገባሁትማ አሁን ነው፣ እውነት ለመናገር አሁን ነው ያገባሁት ነው የምላችሁ። እና አሁን ያገባሁ ያክል መስሎ በቃ ሙሽራ ነኝ አሁን እኔ በቃ ሙሽራ ነኝ ማለት ነው። ልክ እንዳገባው ነው በቃ የሆነ እየተሰማኝ ያለው ልክ እንዳገባው ነው በቃ እውነት ለመናገር በቃ ልጄን ስወልድ የተሰማኝ ስሜት በቃ የዛን ያክል ስሜት የሚወዳደር አይነት ስሜት ነው እኔን የተሰማኝ ማለት ነው። እና በጣም ደስ ብሎኛል ማለት ነው። አንድ አመት ብለፋበትም አይኔ እንደዚህ ጥቁር እስከሚል ይሄ ዙሪያውን ይሄ እንደዚህ ጥቁር እስከሚያወጣ ድረስ እንደዚህ ጥቁር ብልም ራሱ እና ማለት ነው ውዶቼ፣ ፍቅሮቼ፣ የዛሬው ደስታዬ እኔ በህይወቴ እንደዚህ የተደሰትኩት ማለት ነው ለሁለተኛ ጊዜ ነው። በቃ አሁን የመጨረሻ ደስታ እንደዚህ በህይወቴ ሲሰማኝ ለሁለተኛ ጊዜ ነው ማለት ነው። እና በጣም ነው ደስ ያለኝ። በጣም የመጨረሻ የተሰማኝን ስሜት ስነግራችሁ ደግሞ ልክ የሆነ የማታውቁትን ሰው ማለት ነው የሆነን ሰው ልትተዋወቁ እያላችሁ መንገድ ላይ ያ ሰው ምን አይነት ይሆን ብላችሁ እያሰባችሁ በውስጣችሁ ማለት ነው በቃ የሆነ ስትጠብቁት የነበረን በጣም ውድ የሆነ ነገር ልታገኙ እየሄዳችሁ ግን የሆነ ያላችሁን ፍራቻ በውስጣችሁ ያን ሰው ስታገኙ የሚሰማችሁን ስሜት በቃ የሆነ ልክ የሆነ ፍራድፍረት ውስጣችሁ ቀርቀርቀጥ የሚለው ነገር አለ አይደለ? ልባችሁ ትር የሚለው ነገር አለ አይደለ? ልክ እንደዛ አይነት ስሜት ነው እየተሰማኝ ማለት ነው። እውነት ለመናገር እኔ በጣም
ደስ ብሎኛል ማለት ነው። እና ለዛም ነው ይሄን ቪዲዮ ልሰራላችሁ የተገደድኩት ዛሬ እሁድ ነበር። እኔ በነገራችን ላይ ቪዲዮ ሁሉ ጊዜ አፕሎድ የማደርገው እሁድ ነበረ። ነገር ግን አሁን እኔ በጣም ደስ ስላለኝ ዛሬ ቸኩያለሁ። በቃ በነገራችን ላይ ቸኩያለሁ። ይሄን ነገር ለጓደኞቼ፣ ለእህቶቼ፣ ለወንድሞቼ ሰርፕራይዝ ለማድረግ ይፋ ለማድረግ አካውንት የሞኒ መሆኑን ይፋ ለማድረግ ቸኩያለሁ። ለምንድን ነው የቸኮልኩት? የኔ ሞኒ መሆን የኔ ደስታ ለእናንተም ደስታ ነው ብዬ ስለማስብ ነው። ለኔ ቅን ለምታስቡ ልጆች፣ ቅን ለምታስቡ ጓደኞች፣ እህቶች፣ ወንድሞች በሙሉ የኔ ደስታ የእናንተም ደስታ ስለሆነ እና ይሄን ደስታዬን ደግሞ ላጋራችሁ ስለፈለኩኝ ነው ዛሬ ይሄን ምርጥና ድንቅ የሆነ ሰርፕራይዝ ልሰራላችሁ የመጣሁት ቪዲዮ ልሰራላችሁ የመጣሁት ማለት ነው። እኔ እውነት ለመናገር በጣም ነው ደስ ያለኝ። እኔ እንደዚህ ብዬ ቪዲዮ ሰርቼ አላውቅም። ወረ እንትን ነው ትምህርት ነበር ማስተምረው። ያው ታውቃላችሁ ቪዲዮ ስለምን እንደሚያወራ ትምህርት ነው። ምን ጊዜም ትምህርት ነው ማስተምረውና በስክሪን ሪከርደር ገብቼ ትምህርት ነው እሱን ነው ማስተምረው የነበረውና ዛሬ ግን ያው በእንደዚህ አይነት ቪዲዮ መጥቼላችኋለሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ እና ስለ ቪዲዮ ደግሞ ስለ አፕላይ አደራረጉ ደግሞ በጣም ቀላል ነው። እውነት ለመናገር አንድ አመት ብለፋበትም አንድ አመት መልፋቴ እንኳንም አንድ አመት ለፋሁኝ ነው ያልኩት። ለምን በሰው ቪዲዮ፣ በሰው ፎቶ፣ በሌላ ሰው በፌመሶች ፎቶ፣ በፌመሶች ቪዲዮ፣ በታዋቂዎች ፎቶና ቪዲዮ አካውንቴን አበላሽቼ በ2 ወር በ3 ወር ሞኒ ከሆንኩ በኋላ አፕላይ ካደረኩ በኋላ ተበላሽቶብኝ እንደገና 3 ወሩ ሲያልቅ እንደገና 3 ወር፣ ያ 3 ወር ሲያልቅ እንደገና ሌላ 3 ወር ተቀጥቼ መጨረሻ ላይ አካውንቴ እንደው ሳይስተካከል መጨረሻውኑ ባም ሆኖ ወይም እንደማይሆን ሆኖ ከስሮ ከሚቀርብኝ አንድ አመት መልፋቴ የበለጠ በጣም ቆንጆ ነው ማለት ነው። ለምን ምንጊዜም የተገፋ ነገር ምንጊዜም ብዙ ነገር የተፈተነ ነገር የወጣ የወረደ ብዙ ስቃይ ያለ መጨረሻው እንደሚያምር ይሄ በጣም እየታወቀ ነው ማለት ነው። ሁሉም ሰው የሚያውቀው ነውና ምንድነው የተገፋ ወተት ነው የሚባለው? አዎ የተገፋ ወተት ቅቤ ይወጣዋል፣ ቀስ በቀስ እንቁላል በእግሩ ይሄዳል ይላሉ አባቶቻችን ሲተርቱ ማለት ነው። እና ትክክል ናቸውና የተገፋ ነገር መጨረሻው እንደሚያምር ይሄ የታወቀ ነው። አመት ሙሉ ብለፋም እኔ በጣም ነው ደስ ያለኝ። መጨረሻው ነው ዋናው ነገር፣ መጨረሻው ነው። ለፋንም አለፋንም ሁሉን ነገር የምንፈልገው መጨረሻ ደረጃዋ ለመድረስ ነው አይደለ? ፍሬዋ ጋር ለመድረስ ነው አይደለ? ፍሬዋ ደግሞ እንደዚህ ሳታታግል እንደዚህ እንትን ካላችን መልፋታችን ትክክል ነው ብዬ አምናለሁ። እና ውጤት ለማግኘት መልፋት በጣም ግዴታና ትክክል እንደሆነ ነው። ደግሞ ከለፋን ደግሞ የልፋታችንን ውጤት እንደማናጣ የተገነዘብኩበት የተረዳሁበት ጊዜ ነው ይሄ ጊዜና እውነት ለመናገር በጣም ደስ ብሎኛል ማለት ነው። እንትኑ አፕላይ አደራረጉ በጣም ቀላል ነው። መጠንቀቅ ያለባችሁ ለእናንተ ለእህቶች፣ ለወንድሞች አሁን መክራችሁ ማለት ነው። በጣም ጥንቃቄ ማድረግ ያለባችሁ ቪዲዮ ላይ ብቻ ስሩ። እናንተ ቪዲዮ ላይ ብቻ ስሩ። ይሄ እንዲህ ነው ቪዲዮ ዝም ብለው የተለያየ ቪዲዮ የሚሰሩት ሲያጡ ዝም ብለው ቪዲዮ የሚሰሩትን እንዲህ አታርጉ የሚሉትን ሳይሆን የምትሰሙት ትክክለኛ ቪዲዮ አይታችሁ በዛ ቪዲዮ መሰረት እናንተ የራሳችሁን አካሄድ መሄድ አለባችሁ ማለት ነው። አሁን አብዛኛው ሰው አድሰንስ መሙላት ከባድ ነው፣ አፕላይ አደራረግ ከባድ ነው። እንደዚህ እንዴት አድርጌ ነው አፕላይ ማድረገው ብላችሁ ለወደፊት በጣም የሚከብዳችሁ ልጆች አላችሁ። በጣም እኔ ራሱ እንደዛ ነበረ። አፕላይ አደራረግ እንደዚህ ቀላል መሆኑን እኔ በጭራሽ አላምንም። እኔ አሁን ራሱ እውነት እኔ ነኝ አፕላይ ያደረኩት እያልኩ ነው ማለት ነው፣ እውነት ለመናገር ወላሂ። እና ትልቁን የቤት ስራ አካውንታችሁን ከመጀመሪያ ጀምራችሁ የምትሰሩት የቤት ስራ ቪዲዮ ነው። ቪዲዮ ላይ በደንብ ስሩ። ላይቭ ስትገቡ አውሩ፣ ጸጥ አትበሉ። እስከ እንደው ሳይለንት አታድርጉ። በተለይ ለመጀመሪያ ማለት ነው። መጀመሪያ የላይቭ ቪዲዮአችሁን በተለይ ላይቭ ላይ ስለሆነኛ አብዛኛውን ስህተት እየተሳሳትን ያለ ነው። ላይቭ ላይ ስለሆነ በብዛት ላይቭ ላይ ስለምንቀመጥ ሰዓታችን ለመሙላት ላይቭ ላይ በብዙ ሰዓት ስለምናሳልፍ የላይቭ ቪዲዮ ላይ ነው ጥንቃቄ ማድረግ ያለባችሁ። እሱ ምንድነው ስትገቡ በቪዲዮ ብትወጡ በጣም ቆንጆ ነው፣ በጣም የተመረጠ ነው። ፊታችሁን ለዩቲዩብ አሳያችሁ ማለት ነው። ዩቲዩብ ያውቃችኋል፣ ሰው ያውቃችኋል። በጣም ቆንጆ ነው። እውቅና ታገኛላችሁ፣ ብዙ ሰው ያውቃችኋል፣ ፊታችሁ ታዋቂ ይሆናል። ይህ አካውንት እንኳን ቢበላሽ እንደው ፈጣሪ አይበለውና ሌላ አካውንት ብትከፍቱ በቀላሉ ማደግ ትችላላችሁ። ሰው አይቶ ካወቃችሁ በአንድ ጊዜ ሰብስክራይባችሁ ሊያድግ ይችላልና ሞኒ ልትሆኑ ትችላላችሁ። ቪዲዮአችሁም ሊታይ ይችላል። በሌላ አካውንት እንኳን ራሱ ብትከፍቱ እንኳን የማይበላሽው ማለት ነውና
መጀመሪያ ላይቭ ስትገቡ ሰላም ሰላም ብላችሁ ትንሽ የተወሰነ ተቀምጣችሁ ቢያንስ 1 ሰዓት 2 ሰዓት 3 ሰዓት ተቀምጣችሁ አውርታችሁ ከዛ በኋላ ዝም ብትሉ ከዛ በኋላ ወደ ስራችሁ ብትሄዱ በጣም የተመረጠ ነው። መጨረሻ ላይ ከምታወሩ ስራችሁን ጨርሳችሁ ከምታወሩ በመካከል እየመጣችሁ ከምታወሩ የበለጠ ላይቭ ስትሪሙን መጀመሪያ እንደከፈታችሁ ወሬ ጀምሩ፣ አውሩ። የሚወራውን ወሬ አውሩ። እንኳን ደህና መጣችሁ በሉ። የተወሰነ አውርታችሁ ከዛ በኋላ ወደ ስራችሁ ብትሄዱ ምንም ችግር የለውም። ለምን እኔ አሁን አፕላይ ሳደርግ ማለት ነው እውነት ለመናገር እንደ ትላንትና መቅሪብ ላይ አፕላይ አድርጌው ማለት ነው ልክ አፕላይ እንዳደረኩት ምንድነው ያለኝ ከአንድ ሳምንት ከሁለት ሳምንት እስከ 3 ሳምንት ሊወስድብሽ ይችላል ብሎኝ ነበረ። ከዛ ትንሽ ቆይቼ ስገባ ደግሞ 24 ሰዓትም ላይ ወስድ ይችላል ነው ያለኝ። ለምን አሁን በዛች ደቂቃ በዛች ሰዓት መካከል ያን ሁሉ 320 ቪዲዮ ነው ያለኝ። እንግዲህ ያን 320 ቪዲዮ በሙሉ አንድ ጊዜ ሁሉንም ውጩን ሰርስሮ አይቶታል ገምግሞታል ብዬ አላስብም እንደራሴ። ይሄ የራሴ አስተሳሰብ የራሴ አስተያየት ነው ማለት ነው። ምንድነው የገመገመው? አንደኛ የገመገመው ነገር እኔ የተዘጋጀሁት ነገር እንትን 4000 ዋች አወሬን ከሞላሁ በኋላ ምንድነው ያደረኩት? ቻናሌን ማስተካከል ነው። ቻናሌን ማስተካከል ነው ያልኳችሁ። ሎጎ የሌለው ከሆነ ሎጎአችሁን ስሩ፣ ሎጎ አስተካክሉ። ሎጎ ግድ ነው። የቻናሉ ውጫዊ ክፍል ማማር አለበት። መጀመሪያ ልክ የሆነ አዲስ ቤት ስትገቡ መጀመሪያ ቀየው ነው አይደለ? ቀየው ቆሽሽሽ ብሎ ካያችሁት እንዴት ውስጡ እንዴት ያምራል ብላችሁ ታስባላችሁ? ቀየው ቆንጆ ከሆነ ግን ውስጡም ያምራል። የታወቀ ነው ማለት ነው። እንደው በተግባር እንኳን ስናየው እንኳንስ በዩቲዩብን ካምፓኒ ያክል ትልቅ ካምፓኒ ማለት ነውና ውጫዊ ክፍሉን የቻናላችሁን ውጫዊ ክፍል መጀመሪያ አሳምሩት። ምን ስሩ? ሎጎ ስሩ፣ ከዛ ባነር ስሩ። ካለ ባነር አታድርጉ። አካውንታችሁን ባነር መስራት አለባችሁ። ባነር አዘጋጁ። ልክ ሰዓታችሁ እንደጨረሳችሁ ባነር ሲሆን መጀመሪያ ነው ይሄ ሁሉ አሁን መሆን ያለበት። ፕሮፋይልም ሎጎም ባነርም ታምኔልም ከመጀመሪያ ጀምሮ ቢስተካከል ሰዓታችንም ቶሎ ይሞላል፣ አካውንታችን አክቲቭ ይሆናል። በጣም ብዙ ጥቅም አለው። ማድረጋችን ለማይቀር ነገር ማለት ነው። ማድረጋችን ይሄን ሁሉ ማስተካከላችን ማዘጋጀታችን ለማይቀረው ነገር ከመጀመሪያው ነው ብናስተካክለው። እኔ ራሱ የተሳሳትኩት ስህተት አሁን ይሄ የኔን ስህተት ለእናንተ እንዳይደገም እኔ ያለፍኩትን ስህተት ራሱ ለእናንተ አስተምሬ ማለፍ ስለምፈልግ እናንተም ለወደፊት ይሄን ቪዲዮ የምታዩ ልጆች፣ እህቶች፣ ወንድሞች በሙሉ ይሄን ነገር ከግንዛቤ ወስዳችሁ እኔ ከቅልቦናዬ ነው እየነገርኳችሁ ያለሁት ለእናንተ ስል ነው ይሄን ቪዲዮ እየሰራሁ ያለሁት ማለት ነው። እና ከመጀመሪያ ጀምራችሁ ቪዲዮ አፕሎድ ስታደርጉ ታምኔል ካለ ርዕስ ካለ ዲስክሪፕሽን አፕሎድ በጭራሽ እንዳታደርጉ። ለምን አንደኛ አካውንቱ ይሞታል፣ አክቲቭ አይሆንም። ባነር የሌለው እንትን ብዙም ያን ያክል ተቀባይነት የለውም፣ ሰውም አይታይም። ዩቲዩብ ቻናልም ስለማይፈቅድ ላይቭ ስትሪም ስትገቡ በዲስክሪፕሽን በታምኔልና በርዕስ ነው በታይትል ነው መግባት። ዲስክሪፕሽናችሁን ታይትላችሁንና ታምኔላችሁን ርዕሳችሁን የዲስክሪፕሽናችሁንና ታምኔላችሁን ተመሳሳይ አንድ አይነት ሐሳብ አድርጋችሁ ግቡ። ላይቭ ስትሪም ስትገቡ ቪዲዮ አፕሎድ ስታደርጉ በታምኔል በዲስክሪፕሽንና በታይትል አድርጋችሁ አፕሎድ አድርጉ። ሁሉ ጊዜ እንደዛ ብታደርጉ ዩቲዩብ ቻናላችሁን ከጀመራችሁ እንደዛ ብታደርጉ አንደኛ ቻናሉ አክቲቭ እንደሆነ እስከመጨረሻው ይቀጥላል። ቶሎ ሰዓቱ ይሞላል፣ ቶሎ እይታ ያገኛል፣ ቶሎ ታዋቂነት ያገኛል። በእናንተ ሎጎ በጣም ብዙ ሰው ያውቃችኋል። እናንተ ክሬት ያደረጋችሁት ሎጎ ከየትም ያልተኮረጀ ሎጎ ከሆነ ባነሩም ያልተኮረጀ ነው መሆን ያለበት። ሎጎም ያልተኮረጀ የራሳችሁን ሎጎ አትቀያይሩ። ሎጎ አትቀያይሩ፣ ባነር አትቀያይሩ። አንድ አይነት ባነር በአንድ አይነት ሎጎ ከመጀመሪያ እስከ መጨረሻ ከታወቃችሁ ዩቲዩብ ቻናላችሁ ቫይራል መውጣቱ አይቀርም ማለት ነው። በዛ ቻናል እናንተ ብቻ ትታወቁበታላችሁ ማለት ነው። እና ይሄን ነገር ለእናንተ ብዬ እንደምክር ጣል ያረኩላችሁን ነገር እናንተ ደግሞ ከቁም ነገር ከግንዛቤ ወስዳችሁ ተግባራዊ እንደምታደርጉት በጣም በሙሉ ልብ በሙሉ ተስፋ እርግጠኛ ነኝ ማለት ነው። 100% እርግጠኛ ነው። ይሄን ነገር ደግሞ እናንተ እህቶች ወንድሞች እንደምታሳኩት እርግጠኛ ነኝ ማለት ነው። እንግዲህ ቻናል እንትናችሁ የሞላ ዋች አወራችሁ ሰዓታችሁ የሞላ ልጆች ደግሞ መጠየቅ የምትፈልጉትን ጥያቄ በሙሉ እኔን መጠየቅ የምትፈልጉትን ጥያቄ በሙሉ እኔ ያሳለፍኩትን በሙሉ እነግራችኋለሁ። ጠይቁኝ፣ ምንም ችግር የለውም። ላይቭ ላይ ስገባ ጠይቁኝ። ቴሌግራም ቻናሌ ላይ ተቀላቅላችሁ ቴሌግራም ቻናሌን መጠየቅ ትችላላችሁ። በውስጥ የሚያስፈልጋችሁን እርዳታ እኔ በምችለው ማለት ነው እረዳችኋለሁ፣ አግዛችኋለሁ። እና በተረፈ ደግሜ የምነግራችሁ ቻናላችሁን ከመጀመሪያ ጀምራችሁ
ንጹህ ካረጋችሁት ምንም አይነት የሰው ቪዲዮ ከሌለው ምንም አይነት ኮፒራይት እና ዋርኒንግ ምናምን ከሌለበት ማለት ነው የኔ ቻናል ተጀምሮ እስከሚጨረስ ኮፒራይትም ዋርኒንግ ምንም ነገር የለበትም ማለት ነው። አንድም ቀን ኢሜልም መጥቶልኝ አያውቅም። ዩቲዩብ ቻናሉ ተከፍቶ እስከዚህ ደረጃ ድረስ አፕላይ ሳደርግ ብቻ ነው ለመጀመሪያ ጊዜ ኢሜል ራሱ የመጣልኝ ማለት ነው። እና ፒውር የሆነ ቻናል ለመክፈት ሞክሩ፣ ለማዘጋጀት ለማበልጸግ ሞክሩ ማለት ነው። እንደዛ ካደረጋችሁ አፕላይ ስታደርጉት ካለምንም ጥያቄ ልክ እንደኔ ማለት ነው። እኔ አሁን ካለምንም ጥያቄ እንዲህ ነው እንዲህ ብሎ ማንም የጠይቀኝ የለም። ምንም አይነት ኢሜል አልመጣም። ቀጥታ ነው ኮንግራጁሌሽን ተቀብለነሻል ያለኝ ዩቲዩብ ማለት ነው። እና ልክ እንደዛ እንድትሆኑ ቻናላችሁን ከመጀመሪያ ጀምራችሁ ፕሮቴክት አድርጋችሁ ተቆጣጥራችሁ ተንከባክባችሁ ልክ እንደ ህፃን ልጅ ዩቲዩብ ማለት ልክ እንደ ህፃን ልጅ ነው። በቃ ልክ እንደ ህፃን ልጅ ተንከባክባችሁ አፕላይ ካደረጋችሁት 24 ሰዓት ባልሞላ ውስጥ ሞኔታይዝ ትሆናላችሁ ማለት ነው። እና እኔ በጣም ደስ ብሎኛል። አመሰግናለሁ ሁላችሁንም እህቶቼ ወንድሞቼ፣ ፕሌሊስት ያጫወታችሁልኝ፣ ከጎን ሆናችሁ አይዞሽ ያላችሁኝ፣ የደገፋችሁኝ ማለት ነው። አገር ቤት ራሱ በቴሌቪዥን በቲቪ ያጫወታችሁልኝ፣ ፕሌሊስት ያጫወታችሁልኝ እህቶቼ ወንድሞች አላችሁ። እኔ በጣም ትልቅ ክብር አለ ለእናንተ። አክባሪ ይስጥልኝ። በጣም አመሰግናለሁ። እንግዲህ የእናንተንም ቻናል ሁላችሁም የእህቶችን የወንድሞችን ሁላችሁም እንግዲህ አላህ Subhanahu Wa Ta'ala ሁሉንም መጨረሻችሁን አላህ ያሳምርላችሁ ማለት ነው። ቻናላችሁን ሞኔታይዝ ለማድረግ ያብቃው ኢንሻአላህ። እናንተ ሞኔታይዝ እንደምትሆኑ እናንተ ሞኔታይዝ ናችሁ ደግሞ እኔ እናንተን ኮንግራጁሌሽን አብሬ መቀላቀል አብሬ መደሰት እፈልጋለሁና የኔ ድል ለእናንተም ሁላችሁም ለእህቶች ለወንድሞች ለዩቲዩበሮች በሙሉ ይድረሳችሁ። አላህ Subhanahu Wa Ta'ala ሁሉን ነገር ቀላል ያድርግላችሁ እላችኋለሁ። እና ይሄን ላልሁ በቃ እንግዲህ ዛሬ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ዩቲዩብ ቻናሌን ያልተቀላቀላችሁ ዩቲዩብ ቻናሌን ተቀላቀሉ። ሼር አድርጉት። ቪዲዮ እስከመጨረሻው እዩት። ቪዲዮውን ይጠቅማችኋል። እናንተም ሼር አድርጉ ለእህቶቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ በሙሉ ሼር አድርጉ። ወደ ፌስቡክ ሼር አድርጉ፣ ወደ ቴሌግራም፣ ወደ ኢሞ፣ ወደ ግሩፕ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁንም ድጋፋችሁ አብሮነታችሁ ከጎኔ እንዳይለይ ማለት ነው። እስከመጨረሻው አብረን ተባብረን እንቀጥላለን ኢንሻአላህ። አሰላሙ አለይኩም በድጋሜ ወአለይኩም ሰላም ወራህመቱላሂ ወበረካቱ።